መጽሐፈ መሳፍንት ከመጽሐፈ ኢያሱ ቀጥሎ የምናገኘው ሰባተኛው መጽሐፍ ሲሆን ከኢያሱ በኋላ በእስራኤል ላይ ስለነገሱት 15 መሳፍንት እነ ጎቶንያል፣ ናዖድ፣ ሴሜጌር፣ ዲቦርና ጌድዌን፣ አቢሜሌክና ሌሎችንም ታሪክ ይነግረናል። በዚያ ዘመን በእስራኤል ዘንድ ንጉሥ እንዳልነበረ፣ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር በማለት በኋላ ሳኦል በሳሙኤል እስከተቀባበላት ጊዜ ድረስ ጠንካራ ማዕከላዊ ንጉሥ እንዳልነበራቸውም ይገልጻል። መጽሐፉ በአብዛኛው መሳፍንቱ የተቀደሰችውን ምድር በኃይል ለመውረስ ስላደረጓቸው ጦርነቶች የሚያወራ ሲሆን ከዚህም በተጨማሪ ስለ እርስ በርስ ጦርነቶች፣ በኃጢአታቸው የተነሳ ስለገጠሟቸው ሽንፈቶችና ንስሐ ገብተው ስላገኙት ድል እንዲሁም ስለ ዳን ጭቆናና የብንያም ኃጢአት ይተርካል። የመጽሐፉን ጸሐፊ በተመለከተ እስካሁን በውል የሚታወቅ ነገር የለም። መጽሐፉ የጸሐፊውን ማንነት አይገልጽም። የመጽሐፍ ቅዱስ መዝገበ ቃላት በገጽ 34 ላይ እንዳሰፈረው መጽሐፉን ማን እንደጻፈው፣ ምን ጊዜ እንደተጻፈ እርግጡን አይታወቅም ብሎ እንቁጭ አድርጎታል። ጸሐፊው እንኳን ባይታወቅ የጻፈው ሳሙኤል ወይ በሳሙኤል ዘመን ከነበሩት ከነቢያት ወገን አንዱ እንደሆነ ይታመናል ሲል አስተያየቱን አስቀምጧል። ጸሐፊው ነቢዩ ሳሙኤል ሊሆን ይችላል የሚለው ሐሳብ የሚነሳውን በነገሥት ዘመን ማብቂያ ላይ የኖረ ሰው ስለነበረ ሲሆን ነገር ግን ሳሙኤል መጽሐፉን ስለመጻፉ የሰጠው ዕውቅናም ሆነ የተገኘ ማስረጃ የለም። የ20ኛው ክፍለ ዘመን ተመራማሪዎች እንደደረሱበት ደግሞ መጽሐፉ ከክርስቶስ ልደት በፊት በ6ኛው መቶ ዓመት በባቢሎን ምርኮ ዘመን እንደተጻፈና በዘዳግም ጸሐፊዎች የተዘጋጀ ሊሆን እንደሚችል ይገልጻሉ። ከእነዚህም መካከል ቶማስ ሮሜር አንዱ ሲሆን መጽሐፉ መጽሐፈ መሳፍንት ከዘዳግም ከኢያሱና ከሳሙኤል መጽሐፍት ጋር የአጻጻፍ ስርዓቱ ተመሳሳይ መሆኑ የአንድ ሰው ስራ እንደሆነ መገመት ይችላል ብሎ አስተያየቱን አስቀምጧል። ሌላው መጽሐፉ መጽሐፈ መሳፍንት ከመጽሐፈ ኢያሱ ጎን ተመሳሳይ ጥያቄ የሚያስነሳበት አምላክ ለአይሁዶች ማድላቱና ለሌሎች ዘሮች እንዲጠፉ በመሳፍንት በኩል የሚያወርዳቸው ትእዛዛት ናቸው። ከነዚህም መካከል ለምሳሌ አንድ ሁለቱን እንጥቀስ። በከነዓናውያን ጋር መዋጋት ያላወቁትን እስራኤልን በእነሱ ዘንድ ይፈትናቸው ዘንድ በፊትም ሰልፍን ያልለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው ሲል በመጽሐፈ መሳፍንት ምዕራፍ 2 ከቁጥር 1 እስከ 2 አስቀምጧል። ከዚህ የምንረዳው አምላክ አይሁዳውያንን ቀደም ብሎ በኢያሱ ዘመን ሰልፍን ያልለመዱ የእስራኤል ልጆች መዋጋትን ይለምዱ ዘንድ ከአሕዛብ የተወሰኑ ክፍሎችን እንዳስቀረ ይነግረናል። በሌሎች አናቅጾች ስንመለከት ደግሞ የእስራኤልም አምላክ እግዚአብሔር ሴዋንን ሕዝቡን ሁሉ በእስራኤል እጅ አሳልፎ ሰጠ፣ መቷቸውም። እስራኤልም በዚያ ምድር ተቀምጠው የነበሩትን የአሞራውያንን ምድር ሁሉ ወረሱ በማለት በምዕራፍ 11 ቁጥር 21 ላይ አስቀምጦልናል። በተመሳሳይ መልኩ በምዕራፍ 6 ቁጥር 16 ላይ እግዚአብሔርም በእርግጥ ከአንተ ጋር እሆናለሁ፣ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው በማለት ያስቀምጣል። እግዚአብሔር ከአይሁዳውያን ጋር መወገኑን ማሳየቱ ከመንፈሳዊ መጽሐፍትነቱ አንጻር የዘር መድሎ ይታይበታል የሚል ትችትም ይቀርባል። በነገራችን ላይ ይሁን ጉዳይ በተመለከተ አንዳንድ ሰዎች እግዚአብሔር ለእስራኤላውያን ማድላቱ አምላክነቱን በመቀበላቸው ነው የሚል አስተያየት ቢሰጡም እንኳን በዚሁ በመጽሐፍ መሳፍንትና በሌሎች መጽሐፍት ውስጥ እስራኤላውያን ለበርካታ ጊዜያት አምላክን ክደው ጣዖታትን እንዳመለኩ ተገልጾ እናገኛለን። ለእነሱ ብቻ ምሕረት ማውረዱና ማድላቱ ጉዳዩ ከአምልኮ ጋር የተያያዘ ሳይሆን ዘረኛ አይሁዶች የጻፉት እንደሆኑ በቀላሉ መረዳት እንደሚቻል መጠቆም ፈልጋለሁ። ከነዚህ መጽሐፍት የምንረዳው እነዚህ መጽሐፍት ቋሚ የሆነ ጸሐፊያቸው ማን እንደሆነ እንኳን ሊታወቅ ቀርቶ በየትኛው ክፍለ ዘመን እንኳን እንደተጻፉ በቅጡ አይታወቅም። በቀጣይ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።